በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብጽዕት ሰማዕት አርሴማ ቅድስት የክርስቶስ የጸጋው ማደሪያ በውስጧ የእምነት ኪዳን ጽላት ያለባት በልቧ የአስሩ ቃላት ሕጎች የተጻፉባት እናታችን አርሴማ ቅድስት የሰማይ መላእክት ስለ መከራዋና የስቃይዋ ብዛት እህታችን ይሏታል። ትውልድ ሁሉ ደግሞ ያደንቋታል። በቅዱሳን ሰማዕት ማኅበርና በገነት በሮች ትመሰገናለች። በቅድስና ሥራዋ የሕይወትን ፍሬ በደሟ መንግሥተ ሰማያትን ተቀዳጅታለች። በእጆቿ የገነት የዛፍ ፍሬ የያዘች በውስጧ የበረታች የቀናች የሃይማኖትን ሥር የተከለች እናታችን አርሴማ ቅድስት የሰማያትን ሀብት ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃል በመልካም አንደበት ዘወትር ትዘምራለች። ለተራቡት እንጀራን በመስጠት ትመግባለች። ነጭና በፍታ ልብስ እየፈተለች የተራቆተ ታለብሳለች። ከአንደበቷ የመንፈስ ቅዱስ ኃይል አለ። በላዩም የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለች። እናታችን አርሴማ ቅድስት የስንፍናን እንጀራ የጥርጥርን መጠጥ አልጠጣችም። የማይቀሟትን በጎ ዕድልን መረጠች ብሎ ጌታችን ኢየሱስ ክርስቶስ እንደመሰከረላት እንደ ማርያም ሰማዕቷ እናታችን ቅድስት አርሴማ ክርስቲያኖች በሰማዕትነት ደማቸው በሚፈስበት፣ አንገታቸው በሚቀላበት፣ ለአናብስት በሚጣሉበት፣ አላውያን ነገሥታት በክርስቲያኖች ላይ ግፍ በሚፈጽሙበት በመከራ ዘመን የተገኘች ሰማዕት እናታችን ናት። የብጽዕት ሰማዕት ቅድስት አርሴማ አባቷ ክብሯን ከሆኑ ከኃያላን ነገሥታት ወገን የሆነ ቴዎድሮስ ይባላል። እናቷ ከቤተ ክርስቲያን ሹማምንት ከጳጳሳት ወገን የሆነች አትናስያ ትባላለች። እነርሱም እግዚአብሔርን የሚፈሩ በጾምና በጸሎት በምጽዋት በስግደት የጸኑ ደጋጎች ነበሩ። ነገር ግን ልጅ አልነበራቸውም። መልካም ፍሬ የሆነ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔር ያዝኑ፣ ያለቅሱ፣ ይጸልዩ ነበር። ለቅድስት ሐና፣ ለሳራ፣ ለኤልሳቤጥ የተለመነ ጌታ የእነርሱንም ጸሎት ሰምቶ እግዚአብሔር የልባቸውን ብርታት ባየ ጊዜ መልኳ እጅግ ያማረች ልጅ ሰጣቸው። ይቺውም ቅድስት ብጽዕት አርሴማ እናታችን ናት። ወላጆቿ በቤታቸው እስከ 3 ዓመት ድረስ አሳደጓት። 3 ዓመት ሲሞላት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በተሠራች ገዳም ታገለግል ዘንድ ሰጧት። ከ12 ዓመትም በኋላ አባቷና እናቷ ከካህን ወገን ሊያጋቧት ወደዱ። እናታችን ቅድስት አርሴማ ግን ይህንን አልወደደችም።